ዛሬ የምናየው ስለ ፖስት ፒል ሳይድ ኢፌክት ነው። በተለምዶ ፖስት ፒል ወይ ደግሞ ኢመርጀንሲ ኮንትራሴፕቲቭ ብለን የምንጠራው መድኃኒት ሳይድ ኢፌክት ነው የምናየው። አብዛኛውን ጊዜ ይሄ ፖስት ፒል የሚባል መድኃኒት የሚሰጠው አንፕሮቴክትድ ሴክስ ወይ ደግሞ አላስፈላጊ ግብረ ስጋ ግንኙነት ተደርጎ በ72 ሰዓት ውስጥ የሚሰጥ የመከላከያ መድኃኒት አይነት ሆኖ ሳለ ነገር ግን ብዙ ሰዎች ይህንን መድኃኒት በተለያየ ጊዜ በተለያየ ድግግሞሽ ይህንን መድኃኒት ሲወስዱ እናያለን። በወሰዱትም ሁኔታ ለተለያየ ፕሮብሌም ሲጋለጡ እናያለን። የመጀመሪያውና አንደኛው ኤስቲአይ ለምንለው ወይ ደግሞ አባላዘር በሽታ ለምንለው ሲጋለጡ እናያለን። ይህን አባላዘር በሽታ ኤችአይቪንም ጭምር ብዙ ጊዜ የወጣቶች ኮንሰርን ፕሬግናንሲውን ወይ ደግሞ እርግዝናውን መከላከል እንጂ አሁን ቅድም ከጠራናቸው ከተለያየ አባላዘር በሽታዎች ራሳቸውን የመከላከልን ቴንደንሲው በጣም ሎ ስለሆነ ብዙ ሰው ለዚህ ነገር ኤክስፖዝድ ሲሆኑ እናያለን። ስለዚህ አንደኛው ሳይድ ኢፌክት ለተለያየ አባላዘር በሽታ መጋለጥ፣ እንዲሁም ደግሞ ሌላው ይሄ ሆርሞናል እንደመሆኑ መጠን ብዙ ጊዜ የሚኒስትሪያል ሳይክል ኢሬጉላሪቲን ያመጣል። ማምጣትም ብቻም ሳይሆን ምንድነው ሌላው ሲመጣ ሚኒስትሪያል ሳይክልን የማዛባቱን አለ ሆነው ነገር ግን ኤክሰሲቭ የሆነ ብሊዲንግ እንዲኖር ያደርጋል። ይህ ኤክሰሲቭ ብሊዲንግ ደግሞ ብዙ ጊዜ አንድ እናት በደንብ ከደማች ደም በደንብ ከወጣ ለአኔሚክ ልትሆን ትችላለች፣ ለተለያየ ነገሮች ችግሮች ይጋለጣሉ ማለት ነው። ይሄም የአንደኛው የጎንዮሽ ሳይድ ኢፌክት ነው። ኢንቢትዊንም ደግሞ ከኖርማል የሬጉላሪቲውን ሳይጠብቅ በሚመጣ በመሀልም ብለድ ሾው ሊያዩ ይችላሉ። ይሄም እርግዝና ቀጣዩ እርግዝና ላይ ደግሞ የራሱን የሆነ ፋክተር ይኖረዋል ማለት ነው። ሌላው የፋሎፒያን ቲዩብ የምንለውን እንቅስቃሴ በመጨመር አንዳንድ ጊዜ እርግዝና ወደፊት ሲከሰት ምን ያደርጋል? እርግዝናው ከማህፀን ውጪ ወይ ደግሞ እንዲፈጠር በማድረግ ይሄም አንዱ ሳይድ ኢፌክት ነው። ከማህፀን ውጪ ስንል የኤክቶፒክ ፕሬግናንሲ የምንለው አይነት ነገር ይፈጠራል ማለት ነው። ይሄም አንዱ ከሚያመጣው ፕሮብሌም ነው። ሌላው እንደሚታወቀው እነዚህ ናውዣ፣ ቮሚቲንግ፣ ማቅለሽለሽ፣ ትውከት ወደ ላይ ማለት ምናምኑ እንዳለ ይኖራል ማለት ነው። ሶ ይሄ አሁን ቅድም የጠቃቀስኳቸው ችግሮች ናቸው። በተጨማሪ ፋይናል ላይ ደግሞ ማንሳት የምፈልገው ብዙ ጊዜ እነዚህ ራሳቸውን ስታትስ የማያውቁ አንዳንድ ሰዎች የሊቨር ታካሚ የጉበት ታካሚዎች የመጨረሻ ኢንድ ስቴጅ ላይ ያሉት ሰዎች በጣም እንደዚህ አይነት መድኃኒት እንዲወስዱ አይመከርም። ነገር ግን ይወስዱና የራሳቸው መድኃኒቱም ያለው ጉበት ላይ ያለው ጫና ስለሚኖር ለዚህም ጫና እንትኑ የጉበቱ ጫና የጉበቱ ችግር እንዲባባስ ያደርግና ለተለያየ ችግሮች ይጋለጣል፣ ጤናቸውም ይታወካል ማለት ነው። ስለዚህ ያለ ሐኪም ትእዛዝ ወይ ደግሞ ያለ ሐኪም ኮንሰርን እነዚያን ነገሮችን ትሬንዶች ስንከተል ላልሆነ ላላስፈላጊ ነገር ስለምንጋለጥ እባክዎትን ራስዎትን ይጠብቁ። ለወዳጅ ዘመዶች ሼር ያድርጉ። ቲክቶክ ፔጃችንን ፎሎ ማድረግ አይርሱ። መልካም ጊዜ። ግዛቸው ነኝ። ደህና ሁኑ።